ኢፕስዊች ታውንና ኤቨርተንም እንግዲህ ከሜዳ ውጭ አርሴናል የሚገጥማቸው ቡድኖች ናቸው። ወደ ሌላኛው መረጃ ስናልፍ የፊታችን ረቡዕ በጉጉት የሚጠበቀውን የሪያል ማድሪድ እና የአትሌቲኮ ማድሪድን የሻምፒዮንስ ሊግ የጥሎ ማለፍ ጨዋታ የሚመሩት ዳኛ ይፋ ተደርገዋል። እንግዲህ በሪያድ ኤር ሪያድ ኤር አሁን ላይ ገና ወደ አየር መንገዱ ያልገባ በዝግጅት ላይ ያለ ግዙፍ የሳውዲ አረቢያ አየር መንገድ ነው። አትሌቲኮ ማድሪድን ስፖንሰር ያደረገና እንዲሁም ደግሞ ሜዳውን ስያሜ የገዛ በጣም ትልቅ ወደ 30 ቢሊዮን ዶላር ነው የበጀቱት እና በቀጣይ በተለይ የሳውዲ አረቢያን የዓለም የቱሪስት መዳረሻ የማድረግ እቅድ አካል ሆኖ የተቋቋመ ግዙፍ አዲስ መረጃችን እንደምናደርገው የተሳትፎ ጥያቄ እናነሳለን። የዛሬው የተሳትፎ ጥያቄያችን መስለው ወደው የአዲስ አበባ ገቢዎች ቢሮ ያሳውቃሉ። እናም ከተጠየቁት ገንዘብ ውስጥ የመጀመሪያው 50 ሺህ ብር ለካፒ ፖስታ ያዘጋጃሉ። መረጃው የደረሰው የአዲስ አበባ ከተማ ገቢዎች ቢሮ ኃላፊ ይህንን መረጃ ለአዲስ አበባ ከተማ ሰላምና ጸጥታ ቢሮ ያሳውቃል። የአዲስ አበባ ሰላምና ጸጥታ ቢሮ የደህንነት ባለሙያዎቹ ወደ ስፍራው በማሰማራት ገንዘብ የጠየቋቸው የካ ክፍለ ከተማ ኦዲት ክፍል ሰራተኛ 50 ሺህ ብሩን ከአቶ ነብዩ ሰራተኛ ስትቀበል እጅ ከፍንጅ ይያዛሉ። ግለሰቧ በዚህ ድርጊቷ ከስራ ተሰናብታለች። ይህንን ብልሹ አሰራር ለመታገል